ዛሬ በአውስትራሊያ ከ15 በላይ ሰዎች የተገደሉበት እንዲሁም ደግሞ ከ40 ምናምን በላይ ቁስለኞች የተከሰተበት ክስተት ምንድን ነው? እኔ እሱን ለመዘገብ ሳይሆን በዛ መካከል የጥላታችንን ጽልመት የገፈፈው የአህመድ ታላቁ ጀግንነት እሱን ለማውሳት ነው። ወላሂ በጣም ገርሞኛል። እንዲሁም ደግሞ ያው ዓለም ደግሞ መነጋገሪያ እያደረገ ነው። ስለዚህ እሱ ምንድነው የተከሰተ የሚለውን እንዲሁም ዜናውን እንሰማለን። እኛም ደግሞ አንዳንድ ሐሳቦችን እንገልጻለን ማለት ነው። ኢንሻአላህ መጀመሪያ የተከሰተው ክስተት ምንድነው? አውስትራሊያ ላይ የሆነ በዓል እያከበሩ ነው። ባህር ዳርቻ ነገር አካባቢ ነው። የዛን ጊዜ በሁለት አባትና ልጆች ተኩስ ተከፍቶ ምናምን የሚለው ነው። ዜናውን ኢንሻአላህ ሰምተን እንመለስ። በአውስትራሊያ ቦንዲ ቢች ላይ በተፈጸመ ጥቃት ከ15 በላይ አይሁዳውያን ተገደሉ። ትናንትና እሁድ ዕለት በአውስትራሊያ የሚገኘው ቦንዲ ቢች የሃኑካ ባህል እያከበሩ ባለበት ወቅት በተሰነዘረ ጥቃት ቢያንስ 15 ሰዎች መገደላቸውን ፖሊስ አስታውቋል። ከሞቱት ሰዎች በተጨማሪ 2 ፖሊሶችና 3 ሕፃናትን ጨምሮ 40 ሰዎች ቆስለው ሆስፒታል ገብተዋል። የኒው ሳውዝ ዌልስ ፖሊስ ዛሬ ሰኞ ጠዋት በሰጠው መግለጫ ጥቃቱን የፈጸሙት 2 ታጣቂዎች ሲሆኑ እነሱም የ50 ዓመት አባትና የ24 ዓመት ልጁ ናቸው። በተኩስ ልውውጡ ከጥቃት ፈጻሚዎቹ መካከል የ50 ዓመቱ አባት የሞተ ሲሆን የ24 ዓመቱ ልጁ በከባድ ሁኔታ ላይ ሆኖ ሆስፒታል እንደሚገኝ ተገልጿል። እንግዲህ ዜናውን ሰምታችኋል። በሁለት አባትና ልጅ ታጣቂ በሆኑ ማለት ነው አባትና ልጅ ነው ይሄ ክስተት የተከሰተው። እሱ ደግሞ ያው የነሱ የሆነ ሌላ ኬዝ ሊኖራቸው ይችላል። ይሄንን አላወቅንም። ወደፊት ከተገለጸ ኢንሻአላህ እናሳውቃቸዋለን። ዋናው ዓላማዬ ግን ይሄንን ለእናንተ ለመንገር ሳይሆን ወይም ደግሞ እናንተም ጥያቄያችሁ ይሄ ለኛ ምን ያደርግልናል፣ ይሄ እስላማዊ ቻናል ነው ለኛ ምን ያደርግልናል የምትሉ ከሆነ እኔ በጣም ያስደሰተኝ ምንድን መስላችሁ? አንድ አህመድ የሚባል ግለሰብ በዚህ ግርግር መሐል ላይ ማለት ነው የሚተኩሰውን ሰውዬ ሄዶ በመያዝ ይኸው እንትኑን አሳያችኋለሁ፣ ቪዲዮውን አሳያችኋለሁ። ሄዶ በመያዝ ወላሂ በሚገርም ሁኔታ መሳሪያውን ሲቀመው ምናምን ይታያል። እሱ ደግሞ በያው ትላልቅ ሀገሮች ላይ ካሜራ በየቦታው ስላለ ተቀርጦ ተይዟል። እና ወላሂ ያስደስተኝ የጥላታችንን ጽልመት የገፈፈ ታላቁ ጀግና አህመድ በሚል ሙራት ታደሰ ላይ መረጃውን አግኝቼው ነው ወላሂ እሱን ለማጋራት ነው ለእናንተ የመጣው። በጣም ደስ ይላል። ምክንያቱም ሙስሊም ሲባል የሚፈረጅ በሌላ መልኩ ነው። በቃ ስለ ሙስሊም እኮ ሆኖ አሸባሪ ምናምን ሊኖር ይችላል፣ ግን ያ ደግሞ ሙስሊምን አይገልጽም። ይሄንን ነው መረዳት ያለብን፣ ሁላችንም መረዳት ማወቅ ያለብን። ከኢስላም ውጭ መሆን ሙስሊም አሸባሪ አይደለም፣ እንዳይቀው ማለት ነው። ሙስሊም ሆኖ አሸባሪዎች ሊኖሩ ይችላሉ፣ ግን እነዛ ደግሞ ሙስሊምን አያስጠሩም። ያ ሌላ እንትን ነው፣ የራሳቸው ተግባር ነው ማለት ነው። ስለዚህ ይሄ ሰውዬ ደግሞ ጀግንነቱን አሳይቷል። እንዲሁም ደግሞ ኢስላም ለሁሉም ደራሽ ሃይማኖት እንደማይገድበው አይሁዳውያን ናቸው እንግዲህ እንደማይገድበው አሳይቷል። ማሻአላህ ያላችሁ ሰው መጀመሪያ ቪዲዮውን አሳያችሁ ልምጣ። ወደ ቪዲዮ እንለፍና ከዛ የተጻፈውን ደግሞ እናነባለን ኢንሻአላህ። ወደ ቪዲዮ ወላሂ እንደዘሉ እንደያዙ አጀብ ነው። ተዛቀም ነው በቃ መታው ይሆን ወላሂ አላውቅም፣ ግን ብቻ መሳሪያውን ይዞታል። ጀግና ወላሂ ያው ከዛ በኋላ ሰውየው ያው በቁጥጥር ሲሉ ይላል። ከዛ በኋላ ይሄ ነው እንግዲህ ሙራት ታደሰ ላይ ያገኘሁት ቪዲዮ ማለት ነው። እና ከዚህ በታችም ደግሞ የተጻፈ ነገር አለ፣ እሱንም ገልጽላችኋለሁ። ግን ወላሂ የሰውዬ ጀግና ነው የሚመቸው። ያው እኛ ከሌላውን ባናቅም በግልጽ የምናየው ነገር ጀግንነቱን የሚያሳየን ወላሂ ደግሞ ሙስሊም መሆኑ ለኛ ኩራት ነው። እንግዲህ የጥላታችንን ጽልመት የገፈፈ የአህመድ ጀግንነት ሙስሊም ሲባል አሸባሪ ወይስ የሰላም አምባሳደር? ይሄ እኮ የሚገልጸን ነው፣ ምን እንደሆነ እያሳየን ነው። እንግዲህ ጽሁፉ ምን ይላል? አሸባሪ ወይስ የኢስላም አምባሳደር? በአውስትራሊያ ምድር የተከሰተው ይህ አስደንጋጭ ክስተት ዓለም ስለ ሙስሊሞች ያላትን የተሳሳተ አመለካከት የለወጠ ታሪክ ሆኖ ተመዝግቧል። አዎ ማሻአላህ ወላሂ የማይካድ ሐቅ። ለበዓል በተሰበሰቡ አይሁዳን ላይ ማንነታቸው ያልታወቀ ታጣቂዎች ተኩስ ከፍተው የ12 ሰዎች ህይወት በቀጠፉበት በዚህ አስፈሪ ወቅት የራሱን ነፍስ አደጋ ላይ ጥሎ ብዙዎችን ህይወት የታደገ አንድ ጀግና ሙስሊም በቦታው ነበር። እሱም ወንድማችን አህመድ ነው።
ቪዲዮ እንደሚያሳየው አህመድ በፍጥነትና በቁርጠኝነት በመሮጥ የታጣቂውን መሳሪያ በማስጣልና በቁጥጥር ስር እንዲውል በማድረግ ተጨማሪ እልቂትን አስቀርቷል። ይህ ደግሞ የአህመድ ጀግንነት ለዓለም ሁለት ሐቆችን አሳይቷል። አንደኛው ሐቅ ሰብአዊነት ድንበር የለውም የሚለውን ሐቅ አሳይቷል። ሙስሊም መሆን ማለት ለሰው ልጆች ሁሉ ለሌላ እምነት ተከታዮች ጭምር የሰላም ዋስትና መሆኑን አሳይቷል ማለት ነው። ይሄ አህመድ የተባለው ግለሰብ አንደኛው ሐቅ የማይካደው ሐቅ ይሄ ነው። ሁለተኛው ደግሞ የሚዲያዎች ሴራ ከሽፏል። ምዕራባውያን ሚዲያዎች ሙስሊሙን በአሸባሪነት ለመፈረጅ ሌት ከቀን ቢለፉም እውነት ግን እንደ አህመድ ባሉ ጀግኖች አማካኝነት አደባባይ ወጥተዋል። እኛ ሙስሊሞች የሰላም ዘቦች እንጂ የጥፋት መልእክተኞች አይደለንም የሚለውንም አሳይቷል። እነዚህ እንግዲህ የማይካዱ ሐቆች ናቸው ማለት ነው። ይሄንን መረጃ ያገኘሁት ሙራድ ታደሰ ላይ ነው። ኢንሻአላህ የኛንም ሐሳብ ደግሞ እናስቀምጣለን ማለት ነው። እናንተ ምን ትላላችሁ? ኮሜንት ላይ አስቀምጡልኝ። ወላሂ ይሄ የዛሬው ጀግንነት ወላሂ በጣም ነው ደስ ያለኝ ቅድም ሳነበው እንጂ ቪዲዮ ከሰራው ብዙ ቀን እንደሆነ ታውቃላችሁ። ግን ስላስደስተኝ ነው እዚህ ያመጣሁት ማለት ነው። እኛ እንግዲህ ባለንበት ሁኔታ እንዲህ አይነት ጀግንነቶችን ልንሰራ ይገባል። ያው ህይወታችንን አደጋ ላይ እንጣል ሳይሆን በማንኛውም ነገር ልንተባበር፣ ሙስሊም ነው ክርስቲያን ነው ሳንል ልንተባበር ይገባል። ምክንያቱም ሁሉም በሰብአዊነት አንድ ነውና ማለት ነው። ስለዚህ ይህ እንደዚህ አይነት ነገርን ያስተምረናል ማለት ነው። ከዚህ በመቀጠል ደግሞ ያው ብዙ ቦታ እንደሚሰማው በብዙ ሚዲያዎች ሙስሊም አሸባሪ ነው ምናምን የሚለውን ደግሞ ስለገረሰሰልን ወላሂ አልሐምዱሊላህ ለማለት ፈልጋለሁ። ያው የሞተው ሙታል ያንን ምክንያቱን አናቅም። ስለዛ ደግሞ አያገባንም። ያው ሙስሊም ሰው በመሆናቸው እንደ ሰብአዊነት ያው መቼም ሰው ሲሞት ያዝናል። በሱ አንደኛ እናዝናለን። ከዛ ውጭ ግን የኛ ጀግንነት ታይቷልና አልሐምዱሊላህ ረቢል ዓለሚን ለማለት ፈልጋለሁ። ከዚህ በመቀጠል ዛሬ እንግዲህ እቺን ቪዲዮ የመጀመሪያ ቪዲዮን አትቸው ከቆየሁ ማለት ነው የመጀመሪያ ቪዲዮና ስለዚህ ይሄ ቪዲዮ ምንም ላይታይ ይችላል። ምክንያቱም ብዙ ጊዜ ስለሆንኩ በጣም ሰጅስት የመደረጉ እድል በጣም ዝቅተኛ ስለሚሆን እናንተን ደግሞ ላይክ እንድታግዙ ምክንያቱም እንደዚህ አዳዲስ ነገሮችን ደግሞ እናንተም ደግሞ መረጃ ካላችሁ በውስጥ መስመር ታቀብሉኛላችሁ። እንደዚህ እየወጣን እንነጋገርባችኋለን። እንዲሁም ደግሞ ትልቅ ደረጃ እንደምንደርስ ተስፋ አደርጋለሁ። ይሄንን ቻናል ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ በማድረግ እንዲሁም ደግሞ ላይክ ካላረጋችሁ ደግሞ ላይክ አርጉ። አሁኑኑ እያያችሁ አርጉ። እሺ ከዚህ በመቀጠል በዚህ ቻናል እንደዚህ አይነት አዳዲስ መረጃዎች ወቅታዊ የሆኑ ነገሮችን በሳምንት 2 ጊዜም ሆነ ወይም ደግሞ በየቀኑ ከተገኘም ደግሞ በየቀኑ እየሰራን እንድንቀጥል ትፈልጋላችሁ ነው? ከዚህ በፊት እንደምንሰራው ኢስላማዊ የሆኑ ብቻ ወይም ደግሞ ዳዓዎችን እያቀረብን እንደዛ እንድናረግ ትፈልጋላችሁ እና የእናንተ ምርጫን ደግሞ ታሳቢ አድርጌ ከዚህ በኋላ የምሰራውን ቪዲዮ በዛ መልኩ ቀጥላለሁ ማለት ነው። ኢንሻአላህ ለዛሬ ይሄንን ቪዲዮ ላይክ እያደረጋችሁ ቢያንስ ወደ 500 ቪው እንዲያገኝ አድርጉ ማለት ነው። ኢንሻአላህ ከዛም በላይ ያገኛል። ያው ቻናሉ ሙቶ ስለነበር ማለት ነው። ስለዚህ የዛሬው መረጃችን ይሄን ይመስል ነበር። በቀጣይ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።